የኢትዮጵያ መንግስት የኤርትራ ጦር ከግዛቱ እንዲወጣ ቢያስጠነቅቅም የሻዕቢያ ጦር ይህንን መልእክት አሻፈረኝ ብሎ በኢትዮጵያ ተጨማሪ የትግራይ መሬትን ዛሬ ተቆጣጥሯል። የኤርትራ ጦር ዛሬ በሰሜን ምዕራብ ትግራይ ክልል 4 አካባቢዎችን ተቆጣጥሯል። ዝርዝር ይዘናል። በርካታ ታጣቂው አልዋጋ ብሎት አይል የተመናመነበት ህወሓት ከኤርትራ በመጡ ወታደሮች አርሚዎቹን በመጠኑም በማሟላት አዲስ ሚስጥራዊና ወታደራዊ የጦርነት እቅድን አውጥቷል። ሌሎችም በርካታ የህወሓት ታጣቂ አርሚዎች ደግሞ ምሽግ ቁፋሮ በተለያዩ ግንባሮች ጀምረዋል። ዝርዝር ወታደራዊ እቅድ እጃችን ገብቷል። የህወሓት ከሰሞኑ ኢትዮጵያን ለመውጋት ሲነሳሳ ተስፋ የጣለበት የተመናመነበት አርሚ ሰራዊት አባላት አንዋጋም በማለት ዛሬ መበተኑም ተነግሯል። ዝርዝር ይዘናል። የህወሓት ካድሬ አመራሮችና የግንባር አመራሮች መካከል በስብሰባ በተጀመረው ቅራኔ ዛሬና ትናንት ስብሰባ እንዳልገቡ የተጠቀሰ ሲሆን የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ አንዱ እንደሆኑ መረጃዎች አመላክተዋል። በዝርዝር ይዘናል። በባለፈው ሳምንት ውጊያ የተገደሉት የህወሓት ታጣቂ አባላት መርዶ ለቤተሰብ ከትናንትና ጀምሮ እየተነገረ ነው። ህወሓት ሐዘኑን በየቤቱ አስገብቶታል። ዘርዝራለን። የአሜሪካው የውጭ ጉዳይ መስሪያ ቤት ሹም በኢትዮጵያና በኤርትራ መካከል ጫፍ ለደረሰው ውጊያ ስለ ሀገራቸው አቋምም ተናግረዋል። በዝርዝር እንነግራችኋለን። ኢራን ከአሜሪካ ጋር የቀጥታ ውይይት አላደርግም ማለቷን የተጀመረውን ውይይት ማቋረጧን አሜሪካንን አሳብዷል። የዓለም ትኩረትን ስለ ሳበው ጉዳይም እንነግራችኋለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አዲስ ሚዲያዎች ነን። የእናንተው ቀዳሚ መረጃ ምንጭ ነው። ቻናላችን በአዲስ አቀራረብ ተደራሽነታችንን እናሰፋ ዘንድ ሼርና ላይክ በማድረግ ሀሳብ አስተያየቶቻችሁን በማጋራት እንድትተባበሩን በአክብሮት እንጠይቃለን። አሁን ወደ ዝርዝሩ እንውሰዳቸው። የኢትዮጵያ መንግስት የኤርትራ ጦር ከግዛቱ እንዲወጣ ቢያስጠነቅቅም የሻዕቢያ ጦር ግን ይህንን ነገር ችላ ብሎ በኢትዮጵያ ተጨማሪ የትግራይ መሬትን በትናንትናው ዕለት ተቆጣጥሯል። የኤርትራ ጦር በሰሜን ምዕራብ ትግራይ ክልል 4 አካባቢዎችን መቆጣጠሩን ተመልክተናል። የኢትዮጵያ መንግስት የኤርትራ ጦር ከግዛቱ እንዲወጣ ባድመ ከተማን እንዳያልፍ ጎላጉል የአይል ባድመ ሸለቆች ውስጥ ሰፍሯል። እንዲሁም ከአንድ ሳምንት በፊት በአዲ ጸጽር በኩል ሲዘዋወር የቆየው የሻዕቢያ ጦር የአዲ አሰር ኮረብቶች ላይ ምሽግ እየቆፈረ ነው። ዛሬ የኩናማ ጎሳ በብዛት የሚገኝበት አዲራዋ የሚባል አካባቢም ሙሉ በሙሉ በሻዕቢያ ጦር እጅ ገብቷል። በርካታ ታጣቂው አልዋጋ ብሎት አይል የተመናመነበት ህወሓት ከኤርትራ በመጡ ወታደሮች አርሚዎቹን በመጠኑም በማሟላት አዲስ ሚስጥራዊና ወታደራዊ የጦርነት እቅድን አውጥቷል። ዝርዝር ወታደራዊ እቅዱም እጃችን ገብቷል። አርሚ 11 የተባለው ወልቃይት ጠለምት ላይ ክፉኛ የተመታው የህወሓት ታጣቂ ቡድን ባዶን ቀርቷል የተባለ ሲሆን በክፍለ ጦር 30 ሰው ብቻ እንደቀረውም ተነግሯል። ከዚህ አርሚ ውጪ ያሉት የፌዴራል መንግስት ሳያጠቃን ልናጠቃው ይገባል በሚል ውሳኔ በቅርብ ቀናት በሁሉም አቅጣጫ ጦርነት ለመክፈት አቅጣጫ ከህወሓት የተቀበሉ ሲሆን የጦርነቱን አሰላለፍ በሚመለከትም አርሚ 24 ቀደም ብሎ በጉሽ ገብረ እግዚአብሔር ሲመራ የነበረ ሲሆን በዚህ ሰዓት ደግሞ በኮሎኔል ካሳይ መኮንን እየተመራ በአዲ ሸሪፎ ስር የወደቀውን አርሚ 24 በጮቢበር አቅጣጫ እንዲያጠቃም ተመድቧል። አርሚ 17 በዋልድባ አካባቢ እስከ ደደቢት ተዘርግቷል። በዘነበ ክፍለ ጦር የጦር አዛዥ የሚመራው አርሚ 31 ከአርሚ 24 ጋር በተደራቢነት እንዲያጠቃና ከአርሚ 24 ጋር እየተቀናጀ እስከ ወልዲያ የመቆጣጠር ግዳጅም ተሰጥቶታል። በዚህ መሰረት የተወሰኑ የአርሚ 31 ክፍለ ጦሮች በቁሮ ከተማ ወታደራዊ ኦሪየንቴሽን ተሰጥቷቸው ተግባራዊ እንቅስቃሴ ጀምሯል። በትንሣኤ ብርሃነ ወዲ ብርሃን የሚመራው አርሚ 43 የራያ ጨርጨረንና ከያሎ ወረዳ ጋር የሚያዋስነውን የቢሶበር ግንባር እንዲያሰማራ ተመድቧል። ገብረ ዮሐንስ አባተ ወዲ አባተ ሲመራ የነበረው አርሚ 44ና አርሚ 22 በአሁኑ ሰዓት የራያ ህዝብ ጨቋኝ በሚለው ገብረ ጻዲቅ አስረሳይ ስር የወደቀውን አርሚ 44 በወጅራት አቅጣጫ ጥቃት እንዲሰነዝር በከዳተኛውና በሞንጂሬኖ ቀኝ እጅ ገብረስላሴ ቁጥሚ የሚመራው አርሚ 22 ደግሞ ከአርሚ 44 ጋር ተደራቢ ጥቃት እንዲከፍትም ተመድቧል። መቺው
አጎስ ገብረ የሚመራው አርሚ 26 እና የራያ ህዝብ ላይ ግፍ ያደርሳል በሚባለው ወልደ ጊዮርጊስ ተክላይ ሸሪፎ በሚመራው አርሚ 33 የተወሰኑ ክፍሎች በጋራ የዶጋ ራያ አካባቢዎችን እንዲያጠቃ ትዕዛዝም ተቀብሏል። በዋነኛው እንዲሁም ደግሞ በታማኝ የሞንጀሪኖ አገልጋይ አብርሃ ተስፋዬ ድንኩል የሚመራው አርሚ 42ና በጀነራል ጎሽ ገብረ ሲመራ የነበረውና በዚህ ሰዓት ደግሞ ማዛ በሚባል በሞንጀሪኖ ታዛዥ የሚመራው አርሚ 15 በሻዕቢያ እየተመሩና እየተገረፉ በኤርትራ አቅጣጫ ወደ ምዕራብ ዞን ለመግባት በሚል ሽፋን ወደ ኤርትራ እንዲገቡም ታዘዋል። ራስ ወዳዱና ተንኮለኛው ሻዕቢያ ትግራይን የመካከለኛው ግንባር በማድረግ የጦርነቱን ሂደት እያየና እየገመገመ ወደ ትግራይ መግባትም ጀምሯል። ቀሪዎቹ አርሚዎች ደግሞ ምሽግ ቁፋሮን ይዘዋል። አርሚ 35 በተከዜ ወንዝ ዳርቻ ዋልድባ አካባቢ እየተንቀሳቀሰ ምሽግም እየቆፈረ ነው። አርሚ 42 በታችኛው አዲያባ ወረዳ በአዲ ጸጸር፣ አዲ አሰር፣ እርዲ ማቲዮስ አካባቢዎች የተከዜ መሻገሪያ ድልድይን ይዞ ወደ ታች ተቀምጧል። እስከ የካቲት 6 ቀን ጦርነት ለመጀመር ዝግጅት ተጠናቋል የሚሉ መረጃዎችም ወጥቷል። የዋት ተስፋው ነው የአርሚ 42 ሰራዊት አባላት አንዋጋም በማለት ተበታትኗል። ከአርሚ 42 ሰራዊት ውስጥ 604 የሰራዊቱ አባላት አንዋጋም በማለት ተበትኗል። ከአርሚ 42 በታች በሚገኙት 7 ክፍለ ጦሮች ውስጥ ከነበረው 1418 ጠቅላላ የሰው ኃይል ውስጥ 604 የሰራዊቱ አባላት አንዋጋም በማለት መበተናቸውን የመረጃ ምንጮቻችን ገልጿል። ህወሓት ትኩረቱን ወደ ምዕራብ መስመር ወይም ወደ ሽረ በማድረግ ወልቃይት ጠገዴ ዞንን ለመቆጣጠር አሁንም በከፍተኛ ሁኔታ እየሰራ ነው። ዛሬ ወደ አማራ ክልል ድንበር ተጨማሪ ኃይል አስጠግቷል። በዚህም በጠለምት ግንባር ውጊያ በመንቀስቀሱ ከአክሱም ወደ ሽረ የገቡ የአርሚ 35 ታጣቂ እዛው እንዲቆም እንደተወሰነም ታውቋል። በዚህም የአርሚ 35 ታጣቂ ቤዝ የሚያደርግበት ቦታም በአርሚ 17 ወይም በደደቢቱ ቡድን እንዲሁም አርሚ 11 እንዳባጉና መካከል ማድረግ እቅድ አላቸው። በሌላ በኩል ተንቤንን የሚገኘው በጀነራል እንጻ ወልደ ጊዮርጊስ የሚመራው አርሚ 60 ሜካናይዝድ ኃይል አመራሮች ዛሬ በአብያዲ በኩል በዚሁ ከተማ በአብያዲ ከተማም አስቸኳይ ስብሰባ እንደተጠራም ተሰምቷል። የዋት ካድሬዎች አመራሮች ደግሞ ሰኞ ጥር 25 ቀን 2018 ዓ.ም ግምገማ በሚል የጀመሩት ስብሰባ ትናንትናም እንደቀጠለ ተመልክተናል። በስብሰባው ማራዘም ያልተደሰቱት አመራሮች የትላንትናና ዛሬ ስብሰባ እንዳልገቡ የተጠቀሰ ሲሆን የክልሉ ጀነራል ታደሰ ወረደ አንዱ እንደሆኑም ጭምጭምታ አለ። በባለፈው ሳምንት ውጊያ የተገደሉት የዋት ታጣቂ አባላት መርዶም ለቤተሰብ ከትላንትና ጀምሮ እየተነገረ ነው። በትግራይ በብዙ ከተሞች የግል ባንኮች የጥሬ ገንዘብ ጨርሰው ስራ እንደቆሙ፣ ንግድ ባንክ ግን በ2000 ብር ጥሬ ገንዘብ ወጪ ገደብ በብዙ ከተሞች አገልግሎት እየሰጠ መሆኑም ተገልጿል። የአሜሪካው የውጭ ጉዳይ መስሪያ ቤት ሹም በኢትዮጵያና በኤርትራ መካከል ጫፍ ለደረሰው ውጊያ ስለ ሀገራቸው አቋም ተናግሯል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ነጂ በኢትዮጵያና በኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት የአሜሪካንን ከፍተኛ ትኩረት የሚሻ ጉዳይ መሆኑን ገልጿል። አምባሳደሩ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በሁሉም የዓለም ጉዳዮች ላይ እጇን ማስገባት ባይኖርባትም በአፍሪካ ቀንድ እያገረሸ ያለውን የሁለቱ ሀገራት ውጥረት ግን ችላ ሊባል የማይችል መሆኑን አመላክቷል። ኢትዮጵያ በበርካታ ወሳኝ ጉዳዮች ላይ ውይይት እንዲደረግ እየጠየቀች መሆኑን የጠቀሱት ቲቦር ናጂ እንዲህ አይነት ድርድሮች ውጤታማ እንዲሆኑ የከፍተኛ ደረጃ ወይም ሃይ ሌቭል ዓለም አቀፍ ድጋፍ እንደሚያስፈልጋቸውም ገልጿል። በሁለቱ ሀገራት መካከል ሊነሳ የሚችል ጦርነት ሊታሰብ የማይችል አንኢማጂነብል ጥፋት ሊያስከትል እንደሚችልም አስጠንቅቋል። ዋሽንግተን ግጭቱን ለማርገብና ንግግሮችን ለመደገፍ ትኩረት ሰጥታ መንቀሳቀስ እንዳለባትም አሳስቧል። አምባሳደር ቲቦር ይህንን ያሉት በሁለቱ ሀገራት መካከል የጦር መሳሪያ ዝውውር ክስና የባህር በር ጥያቄን ተከትሎ ዲፕሎማሲያዊ ንግግሮች የከረሩ በመጡበት ወቅት ነው። የቲቦር አስተያየት ዓለም አቀፉ ማህበረሰብ ጉዳዩን በቅርብ እየተከታተለ መሆኑን የሚያሳይ እንደሆነም ተመላክቷል። አፍሪካ ቀንድ ላይ ፈረንሳይ ለኢትዮጵያ የባህር ኃይል ግንባታ የምታደርገው ድጋፍ ኢትዮጵያ የባህር በር ለማግኘት ከኤርትራ ጋር ከገባችበት ውዝግብ ጋር ምንም አይገናኝም ሲሉ በአዲስ አበባ የፈረንሳይ አምባሳደር ተናግሯል።
የፈረንሳይ አምባሳደር ከዚህ ጋር ምንም የለውም ያሉት ላሜክስ በኢትዮጵያና ኤርትራ ባህር ላይ በባህር በር ይገባኛል ያለው ውጥረትና ውዝግብ ፈረንሳይ የኢትዮጵያ ባህር ኃይል ግንባታ ላይ የሚያገናኘው ነገር የለም ብሏል። የኢትዮጵያ ባህር ኃይል ተገንብቶ እስኪጠናቀቅ ድረስ በኢትዮጵያና በኤርትራ መካከል ያለው የባህር በር ውዝግብ በሰላም ይፈታል የሚል ዲፕሎማሲያዊ ምላሽም እዚሁ ሰጥቷል። እንዲሁ ይህንን ያለውን ሁኔታ በቀጥታ የሚያሳይ ነው ያሉት ኢትዮጵያ ጅቡቲ ጋር ያላትን ግንኙነት ጅቡቲ ደግሞ እንደ አንድ የፈረንሳይ ክፍለ ሀገር ነው የምትታየው። ስለዚህ ፈረንሳይ በዚህ ጉዳይ ላይ የሚኖራት ቀጠናዊ የፖለቲካና ወታደራዊ ጉዳይ በቀላሉ የሚታይ አይደለም። የጅቡቲን ሕልውና ለመጠበቅ ፈረንሳይ የምታደርጋቸው እንቅስቃሴዎች በዚሁ ቀጠና እንዲሁ የአውሮፓ አገራት ሚና ተደርጎ ሊታይ ይችላልም ተብሏል። ሌላኛው መረጃችን ኤርትራን የተመለከተ ነው። መረጃው ኤርትራ ላይ ግብፅና ሳውዲ አረቢያ ወታደራዊ አጋርነታቸውን አጠናክረው እየቀጠሉ ነው ብሏል። ቪኦኤ እንደዘገበው ኢትዮጵያ ከአረብ ኤምሬትስ ጋር ያደረገችው ያለውን ወታደራዊ ትብብርና ስትራቴጂካዊ አጋርነትም ተከትሎ ግብፅና ሳውዲ አረቢያ ከኤርትራ ጋር ተያይዘው ወታደራዊ ድጋፋቸውን ወታደራዊ ግንኙነታቸውን እያሳደጉም ይገኛል ተብሏል። ይህም የቀይ ባህር ቀጠና የፉክክር ሜዳ መሆኑን ያሳያል ብሏል። በዚህ በኩል ሳውዲ አረቢያ ከፓኪስታን በርካታ የጦር መሳሪያ አውሮፕላኖችን ጨምሮ ለሱዳን መንግስት ልትገዛ ነው። ይህ የዚህ አንዱ አካል ነው። ኢትዮጵያ ባለፉት 6 ወራት 27773 የሳይበር ጥቃቶች ተሰንዝሮባታል ሲል የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። አገሪቱ ከተሰነዘሩባት ጥቃቶች 99 በመቶ የሚሆኑት በተሳካ ሁኔታ ማምከኗን አስተዳደሩ በግማሽ ዓመት ሪፖርቱ ላይ ገልጿል። ወደ ቢገቡ የአገርን ደህንነት አደጋ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ አገር ውስጥ እንዳይገቡ ማድረግ መቻሉንም ገልጿል። አስተዳደሩ ከቀረቡ 253 የፎረንሲክ የምርመራ ጥያቄዎች መካከል 254ቱ ላይ ለ96.8 በመቶ ምላሽ ሰጥቷል። በተጨማሪም ብሔራዊ የሳይበር ደህንነት ንቃተ ህሊና ግንባታ ማዕቀፍ ተዘጋጅቶ ስራ ላይ የዋለ መሆኑም ተጠቁሟል። ለ14 ተቋማት የሳይበር ደህንነት መፍትሄዎችና የቴክኒክ ድጋፍ መስጠቱንም አስተዳደሩ በማህበራዊ ትስስር ገጹ ላይ አስነብቧል። ከውጪ የሩሲያው ጀነራል ተኳሽ ዱባይ ውስጥ ተያዘ። ባለፈው አርብ በሩሲያ ወታደራዊ ስለላ መኮንን በቭላዲሚር አሌክሴቭ ላይ የግድያ ሙከራ ፈጽሞ ወደ ተባበሩት አረብ ኤምሬትስ የሸሸው ግለሰብ በቁጥጥር ስር መዋሉ ተገለጸ። የሩሲያ የደህንነት አገልግሎት እሁድ ዕለት ባወጣው መግለጫ ሊዩቢዮበር ኮር የተባለ የ60 ዓመት ሩሲያዊ ተጠርጣሪ በዱባይ ተይዞ ለሩሲያ ተላልፎ መሰጠቱም አረጋግጧል። ጀነራል አሌክሴቭ በአሁኑ ወቅት ላይ በሞስኮ በሚገኘው ሆስፒታል በከባድ ሁኔታ ላይ ይገኛል። የጥቃት አፈጻጸሙ ተኳሹ የምግብ አዳራሽ ሰራተኛ በመምሰል ወደ ጀነራሉ መኖሪያ ህንጻ በመግባት በደረጃው ላይ 3 ጊዜ ተኩሶባቸዋል። የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጥቃቱን የዩክሬን የሽብር ተግባር ሲሉ የጠሩት ሲሆን ዓላማውም በቅርቡ በአቡዳቢ የተጀመረውን የሰላም ንግግር ለማደናቀፍ ነው ብለዋል። ፕሬዝዳንት ቭላዲሚር ፑቲን ተጠርጣሪውን በቁጥጥር ስር ለማዋል ላደረጉት ፈጣን ትብብር የኤምሬትስ አቻቸውን መሐመድ ቢን ዛይድን አመስግነዋል። ጀነራሉ የሩሲያ ወታደራዊ ስለላ ቁጥር 2 ሰው ሲሆን በዩክሬንና በሶሪያ ለነበራቸው ሚና የሩሲያ ጀግና ሜዳሊያም ተሸላሚ ነው። ይህ ጥቃት ባለፉት 15 ወራት ውስጥ በሞስኮ አካባቢ በከፍተኛ ወታደራዊ መኮንኖች ላይ ከተፈጸመ ተከታታይ የግድያ ሙከራዎች አንዱ ሆኖም ተመዝግቧል። በመጨረሻም ኢራን የቀጥታ ውይይት አላደርግም ማለቷ የተጀመረውንም ማቋረጧ ለአሜሪካ ቃሪያ ጥፊ ሆኗል። ኢራን ከአሜሪካ ጋር የነበረውን ዲፕሎማሲያዊ ንግግር አሜሪካ እንዳሰበችው የቀጥታ ውይይት ሳይሆን በተዘዋዋሪ ከኦማን አደራዳሪዎች ጋር ብቻ እንደሚሆን ወስና በዚያው መንገድ መስተናገዱ በውይይቱ ዙሪያ የተለመደውን የአሜሪካ አዛዥና ናዛዥነት ላይ ውሃ የቸለሰ አዲስ ነገር ስለመሆኑም ተዘግቧል። በሌላ በኩል ይኸው ቀጥታ ያልሆነ ውይይት ቀይ መስመርን ተላልፏል በሚል እንዲቋረጥ ሰበብ የሆነችው እንደተለመደው
አሜሪካ ሳትሆን ኢራን መሆኗም ሌላው አስደንጋጭ ነገር ሆኖ ተከስቷል። ይሁን እንጂ ይህንን የተጨናገፈ ውይይት በተመለከተም ፕሬዝደንት ዶናልድ ትራምፕ በጣም ጥሩ ውይይት ተደርጓል ሲሉ መግለጻቸውን ተከትሎ ኢራን የቅጥፈት ነው ስትል ውድቅ ማድረጓም ይታወሳል። በአሁኑ ወቅት ኢራን ሽምግልናውን ዘግታ ፊቷን ወደ ወታደራዊ ዝግጅት ማዞሯ በክልሉ ትልቅ ስጋትን ፈጥሯል። በአሁኑ ወቅት ኢራን ከእስራኤልና ከአጋሯ አሜሪካ በኩል ሊከሰት ላለው ፍጥጫ እያደረገች ያለችው ዝግጅት በሶስት ዋና ዋና ምሰሶዎች ላይ የተመሰረተ ነው። የሚሳኤልና የድሮን አቅሟን ማሳደግ። ኢራን በመካከለኛው ምስራቅ ትልቁ የሚሳኤል ክምችት እንዳላት ይታወቃል። መረጃዎች እንደሚጠቁሙት አሁን ላይ ትኩረት ያደረገችው የሃይፐርሶኒክ ሚሳኤሎች የአየር መከላከያ ሲስተሞችን ጥሰው ማለፍ የሚችሉ ፈጣን ሚሳኤሎችን ወደ ዝግጅት ማምጣት ነው። የድሮን መንጋ በአንድ ጊዜ በመቶዎች የሚቆጠሩ የካሚካይዝ ድሮኖችን በመላክ የእስራኤልን አይረን ዶም ማስጨነቅ ስልት ነው። ሁለተኛው የውስጥ መከላከያና የከርሰ ምድር ዝግጅት። ኢራን ጥቃት ቢሰነዘርባትም የጸፋ እርምጃ የመውሰድ አቅሟን እንዳይዳከም ስልታዊ እርምጃዎችን ወስዳለች። የሚሳኤል ከተሞችን፣ የሚሳኤል ማስወንጨፊያዎችንና የኒውክሌር ማዕከላትን በተራራዎች ስር ጥልቀት በሆኑ ዋሻዎች ውስጥ አደራጅታለች። የአየር መከላከያ ጥበቃ የሩሲያ ሰው ሰራሽ የሆኑ ኤስ-300 እና የራሷ ባቨር 373 ሲስተሞችን ስልታዊ በሆነ ቦታዎች ላይ አሰማርታለች። የመቋቋም ግንባርም በማስተባበር ኢራን ጦርነቱ በቀጥታ ግዛቷ ላይ ብቻ እንዳይሆን የውክልና ጦርነት ስልቷን አጠናክራለች። በሊባኖስ ሂዝቦላ፣ በየመን ሁቲና በኢራቅ ያሉ ታጣቂዎቿ በአንድ ጊዜ ጥቃት እንዲከፍቱ የሚያስችል የጋራ እዝ ጆይንት ኮማንድ ሴንተር አደራጅታል ነው የተባለው። ይህም እስራኤል በብዙ አቅጣጫ እንድትወጠር ያደርጋታል ሲሉ በጉዳዩ ዙሪያ መረጃ ያላቸው አካላት ያብራራሉ። አራተኛው የኢራን ስትራቴጂካዊ ግብ ነው። ኢራን እነዚህን ዝግጅቶች የምታደርገው የግል ጦርነት ለመጀመር ሳይሆን የመከላከል አቅሟን ለማሳየት ሲሆን ጥቃት ከሰነዘራችሁ ዋጋችሁ ከባድ ይሆናል የሚል መልእክት ለቴል አቪቭ እና ለዋሽንግተን ማስተላለፍ እንደምትፈልግም ነው እየተገለጸ ያለው። ኢራን በቅርቡ ከሩሲያ ጋር ያደረገችው ወታደራዊ ስምምነት የላቁ የጦር አውሮፕላኖችን ሱ-35 እና የሳይበር ቴክኖሎጂዎችን እንድታገኝም በር ከፍቷል።